የሚሰጠው ተጃት ጉድሽ ወይኔ ጉድሽ ጭራሽ መጣ አለሽ እኔ ከአንቺ ጋር እዚህ ቁጭ ብዬ ምንነፋረቅበት ይሄ የኔው ባንዶ ለሴት ልጅ አገር እስቲ ቆይ አራን ምን ነው ሻትኩሽ እንዴ አልহামዱሊላህ ምስጋና ላንተ ይሁን ያማ ዛሬ ደግሞ ብርዱ እንዴት ነው የሚያስጠላው ምን ይመስላል ደግሞ ያሰው የት ሄዱ ነው እስካሁን እንዴ ከዚህ ቀይ ነው እንከራት እስካሁን አልመጣን ይቆይ ምንድነው ማደርገው ይሄንን ሰው ያውንማ ማየት አለብኝ ወጥቼ ተመልሼ ወጣካታ ሰው እንዴት እስካሁን ይቆያል ይሄ ደግሞ እንዴት ነው ተቀዘቀዘው ምን ሆኖ ነው ይሄ ይሄ የኔው ባንዶ ለሴት ልጅ አገር የሚሰጠው ተጃት ጉድሽ ወይኔ ጉድሽ ጭራሽ መጣ ተጃት ተረጋ መጣ ይሄ የተረገመ ሰውዬ ከሴት ጋር ቆሞ ይዙኝ ሰራለታለሁ ይምጣ እንዴ ጭራሽ ከሴት ጋር ቆሞ ወአለይኩም ሰላም እንዴት ነሽ አለው ደህና ነህ አለ ምን መስሎኝ ባከሪዝ ዛሬ ደግሞ ይስመኛል አያፍ ወይ አንቺ ሰይጣን ቆይ ምን ሰሚ ምንድነው እኮ ምን ሆነሻል አንቺ ወይኔ ዛሬ ሰይጣን ደግሞ ተነሳባት ኧረ አንቺ ልጅ ምን ሆነሻል ደግሞ ምን አደረኩሽ ዛሬ እኔ አንተንም ማለበት ሜዶ የሚያጣው አይገርምም እንዴ ምን ሆንኩብሽ ምን ትሆናለህ አንተማ ምን ትሆናለህ የኔ ጫው ወይ ሳላቅ ምንድነው ያደረኩሽ አሁን እንደ ከውጭ የሚመጣው እንዴ ምን ያልከኝ አሁን እኮ ነው የመጣው ምን ሆነሻል እንዴ አሁን አይደል የመጣው እና አሁን ቆይ እስቲ ምን እንትን ያደነባብራል እንደሰረቀ ሰው ምን ያደነባብራል እስቲ ቆይ አራን ምን ነው ሻትኩሽ እንዴ አራ ለዚህ በቃ ለኛ አይደል ከማን ጋር ነበርክ እርፍ ውጪ ከማን ጋር ነበርኩ ያላየው ይመስላል በቃ ቤቱን እኔ ምንም ማላይ ነው አይደለም ይመስላል ባንተ ቤት አራዳ ውጪ ሌላ ውስጥ ሌላ እኔ ጋር ሌላ ቆይ ምንድነው ያደረኩሽ ማን ነው ከኔ ጋር የነበረው ምንድነው አይደለ ከወገ ቆመ ነው የኔ ቆንጆ ግልፍጥ ብለው ውጪ ስትገለፍጥ አላየውኩም እኔ ወይስ እኔ አይን የለኝም አንቺ ልጅ ያምሻል እንዴ ቁጭ በይ እስቲ እናውራ ከማን ጋር ነው ያየሽኝ አሁን ትነግረኛለህ አትነግረኝም ከማን ጋር እንደነበርክ ንገረኝ እኔ የምፈልገው እሱን ብቻ ነው ደጅ ከማን ጋር ነበርክ ቅድም ከማን ጋር ነበር ሳይነጋ እኮ ነው አንተ በቃ ዚያራ የምትሄደው አይደለ ለውም ሴት ጋር ለውም ከሴት ጋር ቅናት ነው ሰው እንዴ ነው መንገድ ላይ አንደ የልጅ አባት ነው መንገድ ላይ ቆመ የምትገለፍጠው በዛ ላይ ታቅፋታለህ እስቲ አረፍ በይ ነይ አረፍ በይ አንድ ጫሰው እኮ አይነን ታሻለ በቃ እንደ ጫው ምን እንደማይክ ሰው አይነን ታሻለ ቁጭ ብለ እንዴ ቆይ አንቺ በስንት ነገር ነው ባይኔ ምስል ነው የሚመስለው ሰው አልመስልህም አራሳው ነሽ ምን አይ ሌላ ከመጣ እዚህ ጋር እንዴት ነሽ ደህና ነኝ ሰላም አለይኩም ጫው ምንም የማይክ ሰው ነው ሰላምታ ትጠይቀኛለህ እና ምን ልበልሽ ስትታይ እኮ በጣም ደህና ሰው ትመስላለህ ምንም የማያውቅ እና ምንድነው ዳናታው ቆይ አንቺ ነገር ለምን ትፈልግኛለሽ ከማን ጋር እንደነበርክ ብቻ ነው ማወቅ የምፈልገው ከማን ጋር ነው እንዴ ስታወራ ከማን ጋር የነበረው ማን ነው ስታቅፊ የነበረው ከማን ጋር ጀኪስ ከተ ትሽኮረሞ ማለት አቤት ቆይ አንቺ ግን በኔ ቀንተሽ በህይወቴ ቀንተሽ በአይኔ ቀንተሽ ትችያለሽ ቆይ ትችያለሽ እስቲ አረፍ በይ ነይ ቁጭ በይ እስቲ ወደዛ ለቀቀኝ ወደዛ እና በምን እንዲቃና ነው የፈለከው ምን እንዲቃና ነው የፈለከው ባሌ እኮ ምንድን ነው መሰለህ
እንዴ እኔ ባሌ መጠበቅ ግዴታ አይለብኝም? መጠየቅ ግዴታ አይለብኝም ወይስ ምን አገባሽ ነው? ወይኔ እኔ እኮ አንቺን ሳያገባ ምን አይነት ዱዓ አድርጌ እንዳገባውሽ ራሱ ግራ ነው የሚገባኝ። ቆይ አንቺ ከመቼ ጀምሮ ነው እንደዚህ አይነት ጸባይ ያመጣሽ? እኔ አንድ የምነግርህ ነገር ማለት ነው ማን እንደነበረች ከየት እንደመጣች ምን እንደሆነች ብቻ ልትነግረኝ ነው የምፈልገው። ትንጥ ብለን መንገድ ላይ አደባባይ ላይ ቆመህ እኛ ብለህ ትስማታለህ። ማነች? ምን ናት? ማነች ብልሽ ያስደስትሽ? አንቺን የሚያስደስትሽ ብቻ ሚስቴ ናት ልበልሽ? ጓደኛዬ ናት ልበልሽ? አይ አላቅትም። ጭራሽ እያማረጥከኝ ነው። ጭራሽ ለምርጫም ደርሰሃል። እና ምን ላድርግ ታዲያ? እንዴ ታንጨባረርሽ እኮ። እና ማን እንደሆነ ካልነገርከኝ ምን እንዲል ነው የፈለከው? ወይ እኔ እንዴ ነው የማውቀው? እንዴ ነው ማውቃት? ወይስ ይሄን ያህል ንቀት ነው? ሴት ናት ምን አገባት እንደፈለኩ መሆን አለብኝ ብለህ እያሰብክ ያለኸው? ምንም አይደለም። ለስሙ የሶስት ልጆች አባት። አሁን ቅድም ያየሻት ልጅ እሺ የአክስቴ ልጅ ነው እንጂ አክስቴ ድሮ ቀረ ወይ? አክስቴ ዘመዴ ክላስሜቴ ምን ቀረ እኮ እሱ ቀረ። በቃ ቤት እኮ ሲሆን ምንም የማላቅ ነው የሚመስለው። አሁን እውነቱን ብቻ ልትነግረኝ ነው? አንቺ እውነቱን ብቻ ነው ፈልግ። ቆይ ዝም በይ እስኪ። እውነቱን ንገረኝ። ኧረ ዝም በይ ላውራ። ንገረኛ። እኔ የአክስት ልጆች ማለት እነማን? እኔ የማላውቃቸው የቶቹ ናቸው? እኔ የማላውቃቸው የቶቹ ናቸው? የአክስት ልጆች እነማን ናቸው? አንቺ ብታውቃት ልጅ አይደለች? እንደውም እና እኔ እንዴት ነው አይኔን እኮ ገልጬ ጠርጌ ነው ያየኋት። አየሻት? ለምን መተሽ ሰላማት ያዝ? እኔ እንዴት የማላውቀው ሰው እጅ ሰላም የሚለው ነው? ቤታውቃታለሽ እንጂ እንዴ ነው ማውቃት? ዝም ብለሽ ቅናት እንደዚህ የሚያቃጥልሽ እንጂ ቃጠሎ ሰው እኔ ማውቃት ልጅ አይደለች። እቺ ራሷን ችላ ከየት እንደመጣች የማላውቃት በምስጢር ከአንተ ጋር የምትገናኝ ናት። የአክስት ልጅ ተው እንጂ የአክስት ልጅ። አቤት ወይኔ አባቡ የአክስት ልጅ ማቆ ስትሆን እዚህ በረዳ ላይ ሆነ እንዴ ነው ገብተህ ሰላም ማለት እንዴ ነው ገብታ ልጆቹን ማታ እንዴ ነው ከዚህ ሰላም ብራ እየሮጣች ውስጥሽማ የሆነ አጋዘዝ ነገር አለ። እኔ እያወራሁ ያለሁት ቁም ነገር ነው እና እኔ እየተጫወትኩ ነው። ልጅቷ አንቺ የምታውቂያት ናት። የአክስቴ ልጅ አሁን ቀጥ ብለህ ጠርተህ እዚህ ቤት አመጣታለህ። ማን እንደሆነ ደግሞ ማውቀው አይገርምሽም? አላመጣት እኔ ህፃን አይደለሁም እዚህ ጋር የምትጫወትብኝ። ቆይ አንቺ እኔ ካላመንሽ ጉሊት ነው እኔ ወስደ የአክስቴ ልጅ ወይኔ ተቃጠልኩ። የት እንደሚሄድ ብቻ ገባኝ። ገደል ግባ። የት ሄዳል? ኧረ አንቺ ራስሽ ገደል ግቢ። አይገርምሽም? እንደውም ትሰኛለሽ 2 3 4 ሚስት አገባለሁ በዚህ። እንዴ ምን ነው? ሌሎቹ እኮ አግብተው 2 ሚስት 4 ሚስት 3 ሚስት ይዘው እኮ ነው። ምን አሰልፈህ አታመጣም ነበር? እንዴ አሰልፈህ አታመጣም ነበር? ያኔማ እንደ ጀግንነት ቆጠርክ እንደ ሴት መደርደሩ። እስቲ በስርዓት ያለን እንኳን በስርዓት ይዘህ ነው። ሌላውን ከመደርደር ያለችን በስርዓት ይዘህ ነው። በሚታውቂያት ልጅ እንደዚህ ከተቃጠልሽማ ሸሪያ ምክንያት አድርጋችሁ ይሄ እኮ ነው ከእናንተ የማይጠፋው ወንዶች ስትባሉ። ይሄ የሚወራ ለምላስ እንኳን ትንሽ ክብር ነው። እሺ ለምላስ ይኸውልሽ፣ አሁን ልንገርሽ፣ ልጅቷ የአክስቴ ልጅ ናት። የአክስቴ ልጅ እኮ ቤት መታ ነው ሰላም ልትል። ድንጋይ እኮ ነሽ፣ አይገባሽም። ዝም ብዬ ነው የምለፋው እንጂ አይገባሽም። የኔ ምሁር አይገባሽም። የኔ ምሁር እንደው አንተ ከኔ ተሽለ ነው አሁን ምሁር ያንኮ። ድንጋይ እኮ ይሻላል፣ ከእንዳንተ አይነቱ ድንጋይ ይሻላል። ድንጋይ ከተቀመጠበት አይንቀሳቀስም። እንዴት ነው ያገባሽ? እዛ ስትል እዚህ ጋር ስትመጣ ደግሞ ሰላም አለይኩም እስቲ ፈገግታ አልቀራብሽም። ይኸውልሽ አሁን ዝም ብለሽ መነፋረቁን ተይውና ልጅቷ የአክስቴ ልጅ ናት። ወደድሽም ጠላሽም ከልጅቷ ጋር ምንም ታውቃታለሽ ልጅቷ። ስለዚህ እኔን ካላመንሽ ይኸውልሽ ዝም በይ። የአክስት ልጅ አንቺ ምን ነው መስበር ፈለክ እንዴ? ብር እኮ ነው ይውጣበታ። አሁን የቤት ዕቃ ቀረ። አሁን ትሰማለሽ? አሰብ ድሮ ቀረ ያርድና። ይኸውልሽ እኔን ካላመንሽኝ ልጅቷን ማምጣት ይችላል። ግን ይኸውልሽ ግን አማክራት ፌስ ማስክ አድርገባት ብታመጣ ነው እንደ ግን ፌስ ማስክ ሰው የሚያመሳስል አለ እኮ ዘመን የማያመሳስል ነገር የለም። እንደዚህ ከተቃጠልሽ ሁሌ ንትርክ ይኸውልሽ ተቃጥለሽ ያለ እድሜሽ ትሞታለሽ። እኔ ላንቺ ብዬ ነው ይኸውልሽ ላንቺ ብዬ ነው። ልጆቻችን አብረን እናሳድጋቸው። ስለዚህ ምን ነው የምትለኝ? ቆይ አትቃጠይ ዝም ብለሽ እኔ ካንተ ጋር ቆርጠው ሴትዮ ማናት ነው? አጭር አማርኛ የጠየቅኩት እሱ ነው። እሱን በትክክል መልስልኝ። መልሼልሻለሁ። አንቺ የፈለግሽውን ነገር ነው እንጂ መርጠሽ የምትሰሚው። አንቺ መስማት የምትፈልጊውን ነገር ነው እንጂ መርጠሽ የምትሰሚው።
እኔ መናገር የሚፈልገው አይደለም። ስለዚህ እኔ እየነገርኩሽ ነው። ካመንሽ እመኝ፣ ካላመንሽ ደግሞ ነገ ወስድሻለሁ። እዛ የት ልጅቷ ጋር ነው። ሌላ የት ነው የሚወስድሽ? አክስት ቤት? አይ ሰማይ ቤት ጎራዴ። ይኸውልሽ ትሰማያለሽ፣ እኔ ከአንቺ ጋር እዚህ ቁጭ ብዬ የምነፋረቅበት ጊዜም ኢነርጂም የለኝም። አንቺ ተርፎብሻል፣ ኢነርጂ ተርፎብሻል፣ ጊዜ ተርፎብሻል፣ ጨጓራ ተርፎብሻል። እና እኔ ምን አንተ ብትሆን እኔ አንዱን ወንድ ደጅ ላይ አገኘው ባለ ትዳሩ እኔ የሰላም ምን እኔ አንቺ ለሌላ ነገር ቢሰራ እኮ ብቸገረው እኔ ነኝ። የአንቺ ስራ እኔን ማመን ነው። እኔ አምንሻለሁ፣ አንቺ እኔን ማመን አለብሽ። መተማመን ከሌለ እኮ ትዳር የለም። አንቺ ዝም ብለሽ በረባ ባልረባ ቁጥር ኧረ አንቺ ልጅ ተይው። እኔን አቃጥለሽ ራስሽም ተቃጥለሽ ያለ ግዛችን እንዳንሞት ነው የምፈልገው። አንቺ እና እኔ ምን ላድርግ? ሌላ ሴት እዛ ጋር ቅፈሳይ በቃ አልቻልኩም። እየነገርኩሽ እኮ ነው። ሴቷን ደግሞ አላየሁም፣ ከኋላ ስላየሁ እኔ ሌላ ነገር መስሎኝ ነው እንደዛ መሰለኝ። እና እርግጠኛ ባልሆንሽ ነገር እንዴት ትጠራጥርኛለሽ? እና እኔ ምን ላድርግ? አንተ ደግሞ ፈገግታ የተለየ ነበር። ምን ላድርግ? እንዴ በጠዋት እኔ እና ላልቅስ እንዳለቅስ ነው ታዲያ? እንዳለቅስ ነው ቆሜ በሩን ስከፍት አንተ እኛ እያልካት ነው እንዴ? እኔ ምን ላድርግ? ይኸውልሽ አንቺ ባልሽን ካላመንሽ ማንን ልታምኚ? አይንሽን? እሺ አየሽኝ፣ ለምን አልመጣሽም? መጥተሽ ማን እንደሆነች ለምን እንዴ? እዛ ቢመጣ ምን ትገልሻለች? እኔ መቼ እሷን ፈራሁ ነው ያልኩሽ። ይኸውልሽ አሁን ልንገርሽ፣ እኔ ለራስሽ ብዬ ዝም ብለሽ በረባ ባልረባ ነገር እንደዚህ መቃጠሉን ተይው። እኔን ማቃጠለሽን ትገልኛለሽ፣ ለራስሽም ያለዘሽ ትሄጃለሽ። እኔ ለአንቺ ብዬ ነው። ስለዚህ ጥሩ አይደለም። ትዳር ውስጥ መተማመን ግድ ይላል። እኔን ማመን አለብሽ። ምንድን ነው እንደዚህ? በቃ እኔ አምናለሁ። በቃ እኔ ሰላም ስትላ ሌላ ነገር መስሎኝ ነው። በቃ ፈገግ በያው ፈገግ ቃጠሎ ነገር ግን እስቲ ቆንጆ ነገር ምን አይነት ናት እቺ? አስቀያሚ ምን አይነት አልሐምዱሊላህ ረብ እኔ እኮ በቃ ዝም ብዬ ባየሁት ነገር መለፍለፍ። ኧረ ፈጣሪ ይቅር በለኝ። እኔ ለሰውን ሰው ደግሞ ሌላ ነገር አሳሰብኩት ወይ ሌላ ነገር ቢሆንም ሌላ ሰው ቢሆንም አሁን ወጥቶ ምን እያለ ሄደን ይባል አልሐምዱሊላህ ምስጋና ላንተ ይሁን።